እንኳን አገኘሁሽ እንኳን ደህና ቆየሽ። ዘፈኑ ከምሳ በኋላ አይደርስም? የኔ ቆንጆ ለነገ አስቤዛ አልቋል። ብር አለህ እንዴ? ቆይ እስኪ ቢኒያም። አቤት። የተወሰነ ብር እንድትሰጠኝ ፈልጌ ነበር። እኔ እኮ አንዳንዴ ያደራ ልጅ ትመስለኛለህ። ብር ማተም የመኪና ቦራ እንደመጥረግ በጣም ቀላል ነገር ነው እንደሚመስልህ? ልክ ነህ፣ ቀላል አይደለም። የገንዘብ ቫልዩ የገባህ መሰለኝ። ለነገሩ እንዴት ይገባል? ምሳህን ራሱ ሂደህ አዘህ ለመብላት በጣም ብዙ ነው የሚቀር። እኛንስ አታክብረን ሚስቱ ፊት እንዴት ትናገረዋለህ? ተው፣ እሱ ምን አጠፋው? ገንዘብ አይደል ሚዛን ላይ አስቀምጦ ከፍና ዝቅ ያደረገ። እኔም እንዳንተ በፊት ብዙ ተረታቅ ነበር። ለዚህ አባባልህ ስንት ልስጥ? ኧረ ተው በቃ 2000 ብር። ከኔ መዝረፉን ትተህ አርፈህ ስራህን ስራ። ሚዛን ምናምን ይላል እንዴ? ወዴት ነው? አሁንስ መሮኛል። ለትንሽ ጊዜ እኛም ያልፍልን። በምን ታምር? ጠዋት ስልክ ሲያወራ ሰምቼዋለሁ። ምርቶችን በኦንላይን በማስተዋወቅ ብቻ በዶላር ተከፋይ መሆን እንደም ድርጅቱም የአንድ ወር ስልጠና እንዳዘጋጀና ስልጠና እንደጨረስክ ስራ የምታገኝበትን መንገድ እንደሚያመቻች ከዛ በተጨማሪም ደግሞ የሰራውን ዶላር ወጪ የምታደርግበትን ዓለም አቀፍ የክፍያ ካርድ ነፃ እንደሚያዘጋጁልህ ለወንድሙ ሲነግረው ሰምቻለሁ። እናኛ ለምን ሞክረው? እሺ፣ የድርጅቱ ቬሪፋይድ የቴሌግራም አካውንት ላይ ሙሉ መረጃውን ማግኘት እንችላለን። ደግሞ እኮ እንደ ጀማሪ በወር $1000 እና ከዛ በላይ የማግኘት እድል አለ። ብቻ ይሳካ እንጂ ፊቱን ነው ማበላሽለት። ትዝብታታው ለምሌ